ባልተቤቱን ካልናቆ አጥሮን አይነቀነቆ ይላሉ። ዛሬ በጣም የሚገርም ድርጊት ነው የተፈጠረው ማለት ነው። የእነ ምናሴ አባት እንግዲህ ወይዘሮ ባዩሽ ድንገት ከች ስትል እንደለመደችው ወደዚህ እያረገኝ ለማማታት በሩን ከፍት ሲያረግ ከመኗ ግፍፍ ብሎ እርፍ ሰላም በይኝ እንጂ ኖ ሰላም መተሃል እንዴ መምጣቴን አላወቅኩም ለማለት ነው ወይ ሲላት በጣም ደንግጣለች ማለት ነው። እንግዲህ የማይረባ ትርኪ ምርኪ ወርዋን እያለች ወይዘሮ ሚላት ደግሞ ንግግረውን ቢቀንሱ መልካም ነው። ዛሬ ላይ የተናገሩት ነገር ላይ ሊጸጽቶ ስለሚችል ሰራተኛም ብኮን ምንም ብኮን ንግግረውን መቀነስ አለበት ማለት ነው። ሀና ይህ ነገር ካላመናችሁበት እኔ ችግር የለብኝም በጣም የሌለው አባት አለኝ ብላ ፈጣሪዋን አመስግናለች ማለት ነው። ሀሴት በትንሽ በትልቁ ሀና ላይ የምሰነዝራቸው ቃላቶች እንደቀጠሉ ናቸው። በተለይ ደግሞ ወይዘሮ ሚላት ልጇ እንዳትሆን የምታደርገው ጥረት በጣም የሚያስፈራ የሚደብር ነው። የሀናና የአባቷ እንግዲህ ፍቅር አሳዳጊዋ አክሱም ላይ እንደጠፋች ያገኛት ያሳደጋት በጣም ምርጥ አስተዋይ ኢትዮጵያውያን አባቶች የሚወክል ስለሆነ ሀና በአባቷ ሁሌም ደስተኛ ናት። ሰርታ አባቷን የማስታከም ግዴታ እንዳለባት ቆርጣ ተነስታለች ማለት ነው። ደስ የሚለው ነገር አብሯትም ደግሞ እንግዲህ አሲር እያገዛት ነው። ወይዘሮ ባዩሽ እንግዲህ በጣም ደንግጠዋል። ምክንያቱም ሆስፒታል ላይ ተገኝተው ሕክምናውን ለማማታት ወይም ሌላ በዶክተር አማካይነት ለመጥለፍ እየሞከሩ ነው። ግን እርግጠኛ ሁኝ የምነግራችሁ አይሳካም ማለት ነው። ሰላም እዚህ ጋር እንግዲህ አባቴ ምን እያደረክ ነው ትለዋለች። ስፖርት እየሰራሁ ነው እና ስራ ስራት እኔ አላደርገውም አያስፈልግም ትለዋለች። እናቴ ጋር ለምን አሰራ ምናምን ብላ ትቀልድበታለች። አንቺ ዝም ብለሽ ነው እኔ ልውጣ ብሎ ይወጣል። እንግዲህ ወይዘሮ ባይሽና እርግብ ወደ ቤተ ክርስቲያን ሄድን ብለው ወጥተዋል። በዛን አጋጣሚ እንግዲህ እንዴት እንደወጣች ምናምን ታማ ነው እንዲያለኝ በጣም ወይዘሮ ሚላት እየተጨነቀች ነው ማለት ነው። ሀና ግን የነ ምናሴ አባት የመጣው ልጁ መሆኗን በደንብ ተቀብሏል። ሀና በጭንቀት ላይ ናት። ምክንያቱም ሀና ምርመራው ሊደረስ ስለሆነ ተጨንቃለች። ለምን እንደተጨነቀች አላውቅም። ሀና እኮ ቤተሰብም ብታገኝም ባታገኝም የራሷ የሆነ ቤተሰብ አላት። ግን ጭንቀቷ ደግሞ እናትና አባቶች ከሆኑ ከማን ጋር ልኖር ነው? ከዚህኛው አባቴ ጋር ነው ወይስ ከነሱ ጋር? ምንድነው የሚበቃኝ እያለኝ በጣም ብዙ ጭንቀቶችን እያስተናገደች ትገኛለች ማለት ነው። እንግዲህ ሰላም በጣም ደስ የሚለው ነገር እናቴ ከአባቴ ጋር ሰላም መፍጠር ይኖርብሻል እያለቻት ነው። እና የሕክምና ውጤቱ መጭበርበር እንደሌለበት እንፈልጋለን። አቶ ደራሲ የሕክምና ውጤት መጭበርበር የለበትም። የሞራል ጉዳይ ስለሆነ ይህ የህይወት ጉዳይ የህልውና ጉዳይ ስለሆነ በጥንቃቄ እንዲሰራ እንፈልጋለን። አቶ ደራሲ ምርመራ ውጤት መቀየር የለብም። ምክንያቱም የተመልካች ክብር ይኖራችሁ። እኛ በጉጉት እየጠበቅን ነው። ድል ለሀና አርገው ቢያንስ ንግግር ራሱ ትደነባበራለች። ስለዚህ እንዳታስፈራት ብላለች። በጣም የሚገርመው ነገር ደራሲው እንግዲህ ዲኤንኤ እንዳይቀይር ከተቀየረ እኔ በበኩሌ አላይም ድምጻችን ይሰማ እያለን አቤቱታችንን እያቀረብን ነው። ምንም ምክንያት አንፈልግ። በቀጣይ እውነት ማወቅ አለብን። በቃ እናትየዋ ልጇን ማግኘት አለባት። ልጅ እናቷን ማግኘት አለባት ማለት ነው። ሀንዬ በጣም ደስ የሚለው ነገር ሰላም ምንም ይሁን ምን አንቺ ማንነትሽን ፈልገዋለን ብላታለች። ቢሆንም ግን እዚህ ቤት እስከምትሰራ ነው። እዚህ ቤት ከሰራ የታቸው ካልሆነ የመለያየት ጉዳይ ይመጣልና ማለት ነው። እና ውድ ቤተሰቦቼ የሚገርመው በቃ የና ሰላም አባት መምጣቱ ለዚህ ዲኤንኤ እንዳይጭበረበር እንዲሁም ባዩሽ እንዳታጭበረብር እንትን ብለዋል ማለት ነው። እኔ እርግብ በጣም ነው የምትደብረኝ ማስመሰል ሁኔታዋ ምናምን ብዙም የተወና እንትኗ ብዙም አይደለም። ግን ያው ልጅ ስለሆነች አይፈረድባትም። ፍትህ ለሀኒ ድል ለሀኒ ማለት ነው። ሁላችንም እያልን ማለት ነው። እንግዲህ ማንም አልተረዳኝም ማለት ነው። እውነት የለም ማለት አይደለም። ጊዜው ሲደርስ እውነቱ ይወጣል። እውነት መቼም ተደብቃ እንደማትቀር ነው ማለት ነው። ትክክል ልጅ ሀና ናት። ምርመራ ውጤት እንዳትቀይሩ የምትሉ በላይክና በሰብስክራይብ አሳዩኝ ትላለች ማለት ነው። ሁላችሁም እንግዲህ እንዳትቀይሩ። ይሄ የምርመራ ውጤት ከተቀየረ እኛ ላይ ነው አእምሯችን ላይ እየተረማመዳችሁት። ምክንያቱም በጣም እየወደድ ነው የመጣ እየጓጓን የመጣን ነው ማለት ነው። ሀና እንግዲህ በጣም የሚገርመው ነገር ከአሲር ጋር ውጭ ላይ ስታወራ ስለ ቤተሰቡ መገኘት ስታወራ
እርግብና አክስቷ ወይም ባዩሽ ቤተ ክርስቲያን አንድ ላይ ስታያቸው ሀና ትደነባበራለች። ሀና ለምን እንደምትደነባበር አላቅም። ሀና ጋር እኮ እውነት አለ። ሀና ጠንከር በይ፣ ምናሴ ጀግናው ወይዘሮ ባዩሽ ይህን ስራ ሰርታ ከሆነ መሆኗን ስታቅ እኔ እነግርሃለሁ ንቅ አድርገህ ለከርቸሌ እንደምታበቃት አልጠራጠርም ማለት ነው። ዛሬ በጣም ወይዘሮ ሚላት አናደውኛል። ምክንያቱም ስምሽ ማን ነበረ ሲሉ ሀናን በጣም ነው ደሜ የተንተከተከው። እንደ ስነ ስርዓት ለነግሮ ለከት የኖረዋት እንጂ ለከት አንቱ ብሎ ፈታ ብሎ የምር ስሜንም አያውቁም እንዴ ስምሽ ማውቀው ለምን አስፈለገ እስከ ማለት ደረጃ ይህ ሁሉ ጥላቻ ምንድን ይመስላችኋል? እርግብ የእሷ ልጅ አይደለም እንዳትባል የፈራችው ጉዳይ ነው። ምን ይሄን ያክል ምንድን ነው? ስለዚህ በዲኤንኤ የተረጋገጠው ትክክለኛ ልጅ ማግኘት ይሻላል። በጥርጣሬ ገንዘብሽ ለዱርዬ እያቀበልሽ መኖር ይሻልሻል። ስለዚህ ወይዘሮ ሚላት ረጋ ይበሉ፣ ንግግረውን ይቀንሱ። የምር በጣም እየተናደድኩ ነው በንግግሩ። በጣም ሀና በጣም ታጋሽ ወርቅ የሆነች ልጅ ናትና እንደ ሰራተኛነት አይገባትም። ስለዚህ የምናገሩት ነገር ለከት ይኖሮት ማለት ነው እና በዚህ መልኩ ነው። በተለይ እኔም ይመስለኝ እንትና ወይዘሮ ባዩሽ የምርመራ ውጤቱን ለማቀያየር ተፍ የሚሉት ነገር አለ። በታምር ሊሆን አይችልም። ምክንያቱም ይሄ ደግሞ የህልውና ጉዳይ ነው። የኢትዮጵያ ዶክተሮች ደግሞ ይሄ ነገር የተደረገ ከሆነ በሚዲያ እየተገናኙ ያሉ ሰዎችን ሂልና ሊጎዳ ስለሚችል ደራሲው ተጠንቀቅ፣ እዚህ ጋር መጠንቀቅ ይኖርብሃል ማለት ነው። በጣም መጠንቀቅ። እኔ እንጃ ወይዘሮ ሚላት ደግሞ ዛሬ በጣም ሀናን ጭቅጭቅ አድርጋታለች። ሀና የኔ ታጋሽ በጣም እኮ ጎበዝ ናት። እንደ ዛሬ የሀኒቹ ልዩነት በነገው ካልታወቀ በክፍል 46 ሁላችንም ሰላማዊ ሰልፍ ነው የምንወጣው ማለት ነው። እልቁንስ ደራሲው የሀና እውነቱ ይታወቅ፣ አባቷ ታሪኳን ያውራ ለወላጅ አባቷ። እንደኔ ትናንት እኮ ጀምሬ ስናገር የነበረው ነው። ሀና ለምን እንደምደብቃቸው አባቷ እውነቱን ያስረዳ። ከዛ ታሪኩ ከምርመራ በፊት ልጇ እንደሆነች ያውቃሉ ማለት ነው። ጽድት ያለ ታሪክ እያላት ምንድነው መደፋፈን? ሀና አባቷን የምደብቅበት ምክንያት ለእኔ አልተዋጠልኝም። ለሽ ምክንያቱም እንዳልወለዳት ልጁ እንዳልሆነች ያውቃል። አሳድጓት ነው እንዴ። ወይዘሮ ሚላት ግን ይከበሩ። ዋ ምን እንማር አሁን? ሀና በጥላቻ አትይብኝ እያሉ ነው ኮሜንታተሮች። በጣም እያሳቁኝ ነው ማለት ነው። ትክክል። በቃ ምርመራው ከተቀየረ ደች ነው የማስበላችሁ። አርፋችሁ ስሩ እንዳትቀይሩ ተናግሬያለሁ። ሀንዬ እውነት የያዘ ወድቆ አያውቅም ብላለችና እውነት ሁልጊዜም እውነት ነው። ውድ ቤተሰቦቼ ይህን አቀራረብ ከወደዳችሁት ደግሞ እኔንም አስደስቱ። ላይክ አድርጉ፣ ሰብስክራይብ አድርጉ። በነገው ዕለት እንግዲህ አዲስ ነገር ይኖረናል። እወዳችኋለሁ። ባይ ባይ።